ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች። በዛሬ ቪዲዮ ደግሞ እንዴት አድርገን ፖፖን እንደምንከፍት ማሳያችሁ ይሆናል። ፖፖ አፕሊኬሽንን ከመክፈታችሁ በፊት ግን እዚህ ከላይ ባለው ቁጥርና የቴሌግራም ግሩፕ ላይም ወይም በግልም ማናገር ትችላላችሁ። በቴሌግራም ሙሉ አከፋፈቱን ደግሞ እዚህ ላይ ታያላችሁ። ከመክፈታችሁ በፊት እዛ ላይ አናግሩኝ። ዛሬ አከፋፈቱን ሙሉ አሳያችኋለሁ። በሊንኩ አፕሊኬሽኑን ካወረዳችሁ በኋላ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አፕሊኬሽኑን ካወረዳችሁ በኋላ ልክ እንደዚህ ይመጣላችኋል። እዚህ ጋር ልክ እንደዚህ ሲመጣላችሁ በሶስት አማራጮች መክፈት ትችላላችሁ። በጉግል፣ በፌስቡክ ወይም በስልክ ቁጥር ማለት ነው። አንዱን መርጣችሁ ከነዚህ ከሶስቱ አንዱን ትመርጡና ትከፍታላችሁ። እኔ በጉግል መርጬ አሳያችኋለሁ። በጉግል ከፍቼ አሳያችኋለሁ ማለት ነው። እዚህ ጋር ሎጊን ዊዝ ጉግል የሚለውን አንድ ጊዜ ክሊክ አድርጋችሁ በጉግል አካውንታችሁ ትከፍታላችሁ ማለት ነው። በጉግል አካውንት ለመክፈት በስልክ ቁጥርም በፌስቡክም መክፈት ትችላላችሁ። በጉግል አካውንት እኔ መርጫለሁ። እሱን ስትመርጡ እዚህ ጋር አክሰፕት የሚል አለ። አክሰፕት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። አክሰፕት ስትሉ የጉግል አካውንታችሁን ያስመርጣችኋል። የጉግል አካውንታችሁ ማትረሱት መሆን አለበት። ፓስዋርዱንም የጉግል ጂሜይሉንም ማትረሱት መሆን አለበት። አንዱን ትመርጡና ከጉግል አካውንታችሁ ውስጥ ታስገባላችሁ ማለት ነው። ከእናንተ ጉግል አካውንት ውስጥ አንዱን መርጣችሁ ካስገባችሁ በኋላ እዚህ ጋር አግሪ ኤንድ ሼር የምትለዋን አንድ ጊዜ ክሊክ አድርጋችሁ ታልፉታላችሁ። ይሄንን እሷን አንድ ጊዜ ክሊክ አድርጋችሁ ካለፋችሁ በኋላ እሺ ልክ እንደዚህ ይመጣላችኋል። እዚህ ጋር ስማችሁን፣ የተወለዳችሁበትን ቀን እንዲሁም ሀገራችሁን ትሞላላችሁ፣ ጾታችሁን እዚህ ጋር ማለት ነው። ምን ታደርጋላችሁ? ከላይ መጀመሪያ ላይ የምትሞሉት ስማችሁን ነው ማለት ነው። የእናንተን ስም ትሞላላችሁ። ቀጥላችሁ ደግሞ እዚህ ጋር የተወለዳችሁበትን ዓመተ ምህረት ታስገባላችሁ። እዚህ ጋር ስትሞሉ ከ18 ዓመት በላይ ማድረግ አለባችሁ ማለት ነው። ይህ ግዴታ ነው። ከ18 ዓመት በላይ አድርጋችሁ ትሞላላችሁ። ታች ላይ ደግሞ ሀገራችሁን መርጣችሁ ትሞላላችሁ። እንዲሁም ጾታችሁን ትመርጣላችሁ ማለት ነው። ስማችሁን ካስገባችሁ በኋላ እዚህ ጋር ሀገራችሁን ደግሞ ትሞላላችሁ። ታች አሁን ያከበብኩባት ላይ ክሊክ አድርጋችሁ ደግሞ ዓመተ ምህረታችሁን እዚህ ጋር ከ18 ዓመት በላይ አድርጋችሁ ትሞላላችሁ ማለት ነው። እሱን ከሞላችሁ በኋላ ኮንፊርም የምትላለች ከላይ እድሜያችሁን ካስተካከላችሁ በኋላ ኮንፊርም ታደርጋላችሁ። እዚህ ጋር ስማችሁን መጻፍ ትችላላችሁ እንደነገርኳችሁ። ከታች ደግሞ ሀገር የምትሞሉባት ቦታ ነች እቺኛዋ ቦታ። ሀገራችሁን የምትሞሉበት አሁን ያላችሁበትን ሀገር መርጣችሁ ትሞላላችሁ ማለት ነው። ከኢትዮጵያ ውጭም ከሆናችሁ እዛው ባላችሁበት ሀገር መርጣችሁ ሀገራችሁን ትሞላላችሁ። እዚህ ጋር ኢትዮጵያን ከፍ ከፍ አድርጋችሁ ታገኙታላችሁ ወይም ሰርች ማድረግ ትችላላችሁ። ከላይ ኢት ብላችሁ ጽፉለት ከመጀመሪያ ላይ ያመጣላችኋል ማለት ነው። ኢን ጽፉለት ኢትዮጵያን ያመጣላችኋል። እሷን አንድ ጊዜ ክሊክ አድርጋችሁ ክሊክ ስታደርጓት ልክ ወደዚህ ይመልሳችኋል። እዚህ ጋር ከታችን ይሄን ከሞላችሁ በኋላ እዚህ ጋር ጾታ ነው የምትሞሉት። እነዚህ ሁለቶችን ሜል ፊሜል የሚል አለ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ብላችሁ ትሞላላችሁ ማለት ነው። እሱን ትሞላላችሁ ማለት ነው። እዚህ ጋር አንዱን ከመረጣችሁ በኋላ ሰሚት ታደርጉታላችሁ። እኔ ሜል አድርጌዋለሁ ወንድ ስለሆነ ይሄ አካውንት የሚከፈትበት ሜል የሚለው ላይ አድርጌ ከታች ሰሚት እለዋለሁ ማለት ነው። እሱን ሰሚት ስትሉት ወደ ፖፖ ላይቭ ገብታችኋል፣ ወደ ፖፖ ገብታችኋል ማለት ነው። ወደ አፕሊኬሽኑን አሁን ቀጥታ እንደዚህ ከፍቱ። ልክ እንደዚህ ነው የሚመጣላችሁ። እዚህ ጋር የምታያቸው ሰዎች አብዛኛው ኢትዮጵያውያን ናቸው። ምክንያቱም እነዚህ ታዋቂ የሆኑና ገንዘብ እየሰሩ ያሉ ሰዎች ናቸው። እዚህ ጋር አይሲ ብላችሁ ታልፋታላችሁ። እዚህ ጋር አዲስ ስለሆነ ነው የእናንተ አካውንት። አይሲ ብላችሁ ካለፋችሁ በኋላ አሁን ምንድነው የምናደርገው? እኛ ገና ፕሮሰሱን አልጨረስንም። ስለዚህ እዚህ ከታች የምታዩቸው አይከኖች አሉ። እኛ የምንፈልገው ከዳር ያለችውን የአምፖል ምልክት ነው ማለት ነው። ከታች በኩል በቀኝ በኩል መጨረሻ ላይ ያለችዋን የአምፖል ምልክት እዚህ ጋር እሷን አንድ ጊዜ ክሊክ እናደርጋለን። እሷን አንድ ጊዜ ክሊክ ስናደርገው አሁን የከፈትነው ፕሮፋይላችን ነው ማለት ነው። ይህ አሁን የከፈትነው አካውንት ፕሮፋይል ነው። ከታች ምን የሚል አለ? ማይ ኤጀንሲ የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ማይ ኤጀንሲ የምትለዋን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ ማለት ነው። እሱን ክሊክ አድርጋችሁ ስትገቡ ልክ እንደዚህ ይመጣላችኋል። እዚህ ጋር እዚህ ያከበብኩባት ስር
ምጽፋትን ቁጥር ትሞላላችሁ። እኔ ኤጀንታችሁ ሆናለሁ ማለት ነው። የማስተምራችሁ የማስረዳችሁ ይሆናል ማለት ነው። ይህን ቁጥር ከሞላችሁ በእኔ ኤጀንት ካደረጋችሁ የኔን አይዲ ከሞላችሁ ማለት ነው። እዚህ ጋር የምትጽፉትን ቁጥር ማለት ነው። እዚህ ላይ 53 40 84 58 ከሞላችሁ በኋላ ከታች ፕሊስ ኢንተር አይዲ የምትለዋ ስር እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ይሄን ያከበብኩበት ስር ኤጀንት አይዲ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ዘን እሱን ክሊክ ስታደርጉ እዚህ ጋር ልክ እንደዚህ ይመጣላችኋል። ኮንፊርም ትሉታላችሁ። እዚህ ጋር ኮንፊርም ትሉታላችሁ። ይህን ቁጥር ከሞላችሁ በኋላ ልክ እንደዚህ ይመጣላችኋል። ኮንግራቹሌሽን ይላችኋል። ይህ ሞልታችሁ ጨርሳችኋል ማለት ነው። ኤጀንት አድርጋችሁኛል ማለት ነው። እንደምታዩት እዚህ ጋር የኔም ፕሮፋይል ይመጣላችኋል። ይህን ካደረጋችሁ በኋላ በእኔ ኤጀንት ስር ሆናችኋል ማለት ነው። እዚህ አካባቢ አሁን ከዚህ በኋላ መግባት አይጠበቅባችሁም። እዚህ ጋር ተሳስታችሁ እንኳን ብትገቡ አይወንት ቱ ኩዊክ የምትለዋን በፍጹም እንዳትነኩት። ምክንያቱም አካውንታችሁ 1 ወር ሙሉ ይዘጋባችኋል። ይህን ከነካችሁት ወደ ፕሮፋይላችን እንመለሳለን ማለት ነው። ቀጥላችሁ ምን አለ AUTH የምትላለች ከላይ እዚህ ጋር ያከበብኩበት ማለት ነው። ፌስ አውተንቲኬሽን የምንሰጥበት የፊት አሻራችንን የምንሰጥበት ነው ማለት ነው። የፊት አሻራ ለምንድን ነው የምንሰጠው? በየኛ አካውንት ሀክ እንዳይደረግ ወይም በእኛ የኛ ፓስዋርዱ ቢጠፋብን አካውንታችን ቢጠፋ መልሰን ለማግኘት የፊት አሻራ ስለሚያስፈልገን ማለት ነው። በፊት አሻራ መልሰን ማግመለስ ስለምንችል አካውንታችንን የፊት አሻራ እንሰጣለን ማለት ነው። እዚህ አፕሊኬሽን ላይ እዚህ ጋር ፌስ አውተንቲኬሽን የምትለው ስር ጎ የምትላለች ጫፍ ላይ እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። አሻራችሁን ለመስጠት እዚህ ጋር ፌስ አውተንቲኬሽን የመጀመሪያው የምትለው ስር ጎ የምትላለች እዚህ ከዳር ላይ ማለት ነው። እሷን አንድ ጊዜ ክሊክ አድርጋችሁ ስትገቡ ልክ እንደዚህ ይመጣላችኋል። ከታች አፕሎድ ፎቶ የምትላለች አፕሎድ ፎቶ የምትለው እዚህ ጋር እሷን አንድ ጊዜ ክሊክ አድርጋችሁ የራሳችሁን ፎቶ ትመርጣላችሁ ማለት ነው። የሚታይ ፎቶ መሆን አለበት። እሱን አንድ ፎቶ ትመርጣላችሁ የራሳችሁን። እሱን አንድ ጊዜ ከመረጣችሁ በኋላ ከታች ስታርት ቱ ሰርተፊኬት የምትላለች እሷን አንድ ጊዜ ክሊክ አድርጋችሁ ቪዲዮአችሁን ታበሩና አሻራ ትሰጣላችሁ። እሱን ክሊክ ስታደርጉ ኮንፊርም የሚል አለ። እዚህ ጋር ኮንፊርም ታደርጋላችሁ ማለት ነው። ኮንፊርም ታደርጉና ካሜራችሁን እንድትፈቅዱለት ይጠይቃል። አለው ብላችሁ ታልፉታላችሁ። ልክ እንደዚህ ሲመጣላችሁ አሻንጉሊቷን እያያችሁ ቀና ጎንበስ፣ አፋችሁን ከፈት ክድን፣ አይናችሁን ግለጥ ጭፍን ስታደርጉት ራይት ብሎ ያልፋላችኋል። አሁን ስልክ ቁጥር ደግሞ ትሞላላችሁ። እዚህ ጋር ትመለሱና ወደ ኋላ ከታች ባይንድ ፎን የምትላለች እሷን አንድ ጊዜ ክሊክ አድርጋችሁ እዚህ ጋር ስልክ ቁጥር ትጽፍና በዋትሳፕ ሜሴጅ ይላክላችኋል ማለት ነው። ከታች ኔክስት የምትለዋን አንድ ጊዜ ነክታችሁ ኔክስት ትሉታላችሁ ማለት ነው። እዚህ ከታች ኔክስት የምትላለች እሷን ኔክስት ታደርጋላችሁ። ኔክስት ስትሉት እችን የተከፈተችዋን በእጃችሁ እዚች ጋር ያዝ በማድረግ ትከርኗታላችሁ ማለት ነው። እዚህ ጋር የጎደለችዋን ሳብ አድርጋችሁ ግጥም ታደርጓታላችሁ ማለት ነው። ልክ እንደዚህ ግጥም ካደረጋችሁ በኋላ ልቅቅ ስታደርጉት ልክ እንደዚህ ያመጣላችኋል። ከታች ኔክስት ስትሉት እዚህ ጋር በዋትሳፕ የሚላክላችሁን ቁጥር የምትሞሉበት ቦታ ነው። በዋትሳፕ የተላክላችሁን ቁጥር እዚህ ጋር ትጽፋላችሁ ማለት ነው። ዋትሳፕ ከማትጠቀሙ ከሆነ ወርዳችሁ ትከፍቱታላችሁ ማለት ነው። ሜሴጁን ከጻፋችሁ በኋላ እዚህ ጋር ከታች ኔክስት የምትላለች እሷ ኔክስት ስታደርጉ ጨረሳችሁ ማለት ነው። እዚህ ጋር ሞልታችሁ ጨርሳችኋል። አሁን ከዚህ በኋላ ሙሉ ነገሩን መረዳት መስራት ነው የሚጠበቅባችሁ። ይህን ለማድረግ ደግሞ የቴሌግራም ግሩፕ አለን። አሊያም ደግሞ በእኔ ኤጀንት ስር ከሆናችሁ በእኔ ኤጀንት የኔን ኤጀንት ከያዛችሁ እኔ እንደፈለጋችሁ መጠየቅ ትችላላችሁ። በዚህ ቁጥር ሙሉ አሰራሩን ማሳያችሁ ይሆናል። ቴሌግራም ላይ ማውራት ትችላላችሁ። ምንም አይነት ጥያቄ መጠየቅ ትችላላችሁ። ሳልዘገኝ ወዲያውኑ መልስ የምሰጣችሁ ይሆናል ማለት ነው። እንዲሁም ተከታታይ ቪዲዮ የምሰራ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የቴሌግራም ግሩፓችንን በመቀላቀል ስለ ፖፖ የበለጠ ማወቅ ትችላላችሁ ማለት ነው። አመሰግናለሁ።